የኢትዮጵያ መከላከያ ሰራዊት የኤርትራን መንግስት አስጠንቃቂ በሚመስል ቃላቶች ጽሑፍ ገልጿል። የቻርሊ ሰርከን ምስል በአሜሪካ ገንዘብ ላይ ሊታተም መሆኑ ተሰማ። በሌላ በኩል በቀጠለው የተባበሩት ድርጅት ስብሰባ ላይ ሩሲያ ንግግሯን አሰምታለች። የተለያዩ ሀገራትንም አስጠንቅቃለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አዲስ ነገር ይዤ የመጣው ነው ጠብቁኝ ማለታቸውን ተከትሎ ምን ይሆን? ራሽያ አዲስ ጥቃት በዩክሬን ላይ ጀመረች። እስራኤል በጋዛ ለሚገኙ ፍልስጤሞች ሌላ ጥቃት ልትሰነዝር ስለሆነ ውጡ በማለት ገልጻለች። አሜሪካ በቅርቡ ተገሎ ያለፈው ወጣት ፖለቲከኛ ቻርሊ ከርከን ምስል ገንዘቧ ላይ ልታተመው መሆኑ ተሰምቷል። በተለያዩ መድረኮች ላይ የሚያቀርባቸው ሙግቶች በስፋት የሚታወቀውና በበርካቶች የሚወደደው የታንድሪንግ ፖይንት ዩኤስኤ መስራች የሆነው ቻርሊ ከርከን ከሳምንት በፊት በሃዮ በነበረው መድረክ ላይ መገደሉ የሚታወስ ሲሆን ከሳምንታት በፊት ሪፐብሊካኖቹ የማሪዞናና የቴክሳስ ተወካዮች የምክር ቤት አባላት የሆኑትን አቤል አህመድ እንዲሁም አግስት ፍሉርገን የቻርሊ ከርክ ምስል በገንዘብ ላይ እንዲቀረጽ የሚጠይቅ ሰነድ ለምክር ቤት ማስገባታቸው ሲገለጽ ሪፐብሊካውያኑ የኮንግረስ አባላት ያቀረቡትን ጥያቄ በምክር ቤት ተቀባይነት የሚያገኝ ከሆነ ወደ አሜሪካ ግምጃ ቤት እንደሚላክና 400,000 የሚሆኑ ቁጥር ያላቸው $1 ሳንቲሞች የሱን ምስል እንዲይዙ ይደረጋል ተብሏል። ቻርሊ ጄምስ ክሪክ የሚል ሙሉ ስሙን እንደሚይዝና ጥሩ ሰርታል መልካምና ታማኝ አገልጋይ የሚል ጽሑፍ እንደሚካተትባቸውና ከብር የሚሰሩ ሳንቲሞች እንደሚዘጋጁ ፎርብስ በዘገባው አስታውቋል። የፕሬዝዳንቱ ዶናልድ ትራምፕ ቀንደኛ ደጋፊ የሆነውና ቀኝ ዘማሚው በመሆን በስፋት የሚታወቀው ግብረሰዶማውያንን ጨምሮ በአጠቃላይ LGBTQ የሚባለውን ማህበረሰብ የሚሞግተውና የሚቃወመው ቻርልስ ክሪክ የትራምፕ መንግስት የጀመረውን ስደተኛ ከሀገር የማስወጣት ነገርን ይደግፍ እንደነበረ ይታወቃል። ይህም ሪፐብሊካውያን ጥያቄ ተቀባይነት ካገኘ በአሜሪካ ኖት ላይ ከሰፈሩት በእድሜ ትንሹ የብር ኖት ላይ ከታተሙ ተጽዕኖ ፈጣሪዎች መካከል አንዱ ይሆናል። የተባበሩት መንግስት ድርጅት የጸጥታው ምክር ቤት በስብሰባ የቀጠለ ሲሆን የተለያዩ ሀገራት መሪዎች በመድረኩ ላይ ንግግራቸውን ቀጥለዋል። ተረኛ ሀገር ትናንትና አመሻሹን ሩሲያ ነበረች። ሩሲያንም በመወከል በተባበሩት መንግስት ድርጅት ንግግር ያቀረቡት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው። በዚህ ንግግራቸውንም እስራኤል አሜሪካን ኔቶን ጨምሮ የተለያዩ ዓለም አቀፍ ጉዳዮችን አንስተው ተናግረዋል። እስራኤል የመካከለኛ ምስራቅ ከባድ ስጋት ሆናለች ያሉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በዚህ ስብሰባ ላይ እንደተናገሩት ከሆነ የእስራኤል ህገወጥ የኃይል እርምጃ መላውን መካከለኛ ምስራቅን ለመበታተን የታለመና ለቀጠናውም ከባድ የህልውና ስጋት የያዘ ነው ሲሉ እስራኤልን ከመወንፈር ንግግሩን ጀምረዋል። ላቭሮቭ በኒውዮርክ በሚገኘው በዚሁ የተባበሩት መንግስት ድርጅት ዋና ጽሕፈት ቤት ባደረጉት ንግግር ዛሬ እስራኤል በፊልስጤማውያን ላይ የወሰዳቸውን ህገወጥ የኃይል እርምጃ በኢራን፣ በኳታር፣ የመን፣ ሊባኖስ፣ ሶሪያ እና ኢራቅ ላይ የወሰዱትን እርምጃ በመላው መካከለኛ ምስራቅ እንዳያጠፋ የሚያሰጋ ነው ብለዋል። ላቭሮቭ አክለውም እንደተናገሩት ሩሲያ የሐማስ ታጣቂዎችን በእስራኤላውያን ላይ ያደረጉትን ጥቃት ሩሲያ ታወግዛለች። ነገር ግን እስራኤል በጋዛ እያደረገች ያለውን ወታደራዊ ዘመቻና የንጹሃንን ግድያ ማመካኘት የሚያስችል አይደለም ብለውታል። አክለውም በፊልስጤም ሲቪሎች ላይ የሚፈጸመው አሰቃቂ ግድያ ከሐማስ ተግባር ጋር ምንም ግንኙነት የሌለው እንደሆነ መታወቅ አለበት ሲሉ ተደምጠዋል። በጋዛ ስም የፊልስጤማውያንን ልጆች በፈንጅና በረሃብ በሚሞቱበት ሆስፒታሎችና ትምህርት ቤቶች በሚወድሙበትና በሺዎች የሚቆጠሩ ሰዎች ቤት አልባ ሆነው በሚኖሩባት በጋዛ ሰርክ ፊልስጤማውያን ላይ ለደረሰው ለጋራ ቅጣት ምንም አሳማኝ ምክንያት ሊቀርብ አይችልም ሲሉ
ተደምጠዋል። ሎቮርብ በመቀጠል እስራኤላውያን የዌስት ባንክን ለመጠቅለል ያላትን ፍላጎት ሩሲያ በጽኑ ታወግዛለች ያሉ ሲሆን የዮርዳኖስ ወንዝ ምዕራብ ዳርቻ ለማጠቃለል የታቀደው የእስራኤል ድርጊት ጠቅላይነት ሲሉ አውግዘውታል። አንዳንድ የምዕራባውያን መንግስት ለፊሊስጤም መደበኛ እውቅና ለመስጠት በቅርቡ የወሰኑትን እርምጃ በመጥቀስ አመስግነዋል። እንዲሁም በቀጣይ በቀጠናው ተባብሶ እንዳይቀጥል የአስቸኳይ የዓለም አቀፍ ርብርብ እንዲደረግ ጠይቀዋል። ሎቮርቭ ንግግራቸውን ሲቀጥሉ ሩሲያ የአውሮፓ ህብረት ሆነ የኔቶ አባላት የማጥቃት ፍላጎት የላትም ሲሉ ተደምጠዋል። ሆኖም ግን ወደ ሩሲያ የሚቃጣ ማናቸውም ጥቃት ካለ ወሳኝ የሆነ አጠፋ እንደሚሰጠው ሚኒስተሩ በጥኑ አስጠንቅቀዋል። አክለውም በኔቶ ሆነ በተለያዩ አካላት ሩሲያ ላይ የተሰነዘሩ ማስፈራሪያ እየጨመረና እየባሰም የመጣው ማስፈራሪያ ሩሲያን የሚያሸብራት እንዳልሆነ በጽኑ እንድታውቁ ይገባል ብለዋል። በሌላ ዜና ዶናልድ ትራምፕ ጠብቁኝ አዲስ ነገር ይዤ እየመጣው ነው ሲሉ አስታወቁ። ትራምፕ በማህበራዊ ድረገጻቸው ጠብቁኝ ለመካከለኛው ምስራቅ ቀውስ የሚሆን ነገር ይዤ እየመጣው ነው በማለት የገለጹ ሲሆን ይህ እቅዳቸው ለየት ያለ ከመሆኑም በላይ ለመጀመሪያ ጊዜ የሚቀርብ መሆኑን አስረድተዋል። በቅርቡ ተግባራዊ እንደሚያደርጉት ገልጸው በመካከለኛው ምስራቅ ታላቅ የሚያደርግና እውነተኛ ያልተጠበቀ ነገር ይዤ እየመጣው ነው ብለዋል። ይህንንም የገለጹት ከእስራኤል አቻቸው ጋራ ከመገናኘታቸው ከአንድ ቀን ቀድሞ ነው። በሌላ ዜና ሩሲያ በዩክሬን ላይ ሌላ ትልቅ ጥቃት ሰንዝራለች። ባለስልጣን እንደተናገሩት ከሆነ ወደ 5000 የሚጠጉ ድሮኖችና በደርዘን የሚቆጠሩ ሚሳኤሎች በዋና ከተማ ኪየቭ የሚገኙ ሲቪል አካባቢዎችን ጨምሮ ኢላማዎችን መትተዋል። ይህ ጥቃት የተሰነዘረው ፕሬዝዳንት ትራምፕ ባለፈው ሳምንት በኒውዮርክ በተባበሩት መንግስታት በጠቅላላ ጉባኤ ላይ ከፕሬዝዳንት ቭላዲሚር ዜሌንስኪ ጋራ ከተገናኙ በኋላ ነው። በከፍተኛ ባለስልጣናት አስተያየት መሰረት ትራምፕ ከወራት ገደቦች በኋላ ለዩክሬን አዲስ ሚሳኤሎችን ለማቅረብ ፈቃደኛ ሊሆን እንደሚችሉ ፍንጭ ሰጥተዋል። ይህም ለውስጥ ቭላዲሚር ፑቲን ወደ ድርድር ጠረጴዛ ለመመለስ እንደ ግፊት እንጂ ዩክሬን ሁሉንም የተያዙ ግዛቶቿን መልሳ እንድትቆጣጠር ለመርዳት የተገባ ቃል አይደለም። የቀድሞ የአሜሪካ ጦር ልዩ ኃይል አባል የሆኑት ጂም ሃንሰን ዛሬ ሲናገሩ ፕሬዝዳንቱ ጦርነቱን ለማስቆም ያደረጋቸው ቀደምት ጥረቶች በአላስካ ከፑቲን ጋራ በግል መነጋገራቸውን ጨምሮ ባለማሳካቱ ቅር የተሰኙ ይመስላል ብለዋል። ሃንሰን የሚሳኤል አቅርቦቱን የሩሲያ መሰረተ ልማቶች ለመጉዳትና ዲፕሎማሲን ለማስገደድ የተደረገ ስልታዊ እርምጃ እንደሆነ ገልጸውታል እንጂ ሩሲያ ከዩክሬን ግዛት ለማስወጣት ሙሉ ወታደራዊ ቁርጠኝነት አይደለም ብለዋል። ሃንሰን ሁለተኛውን አቀራረብ አጉልተው አሳይተዋል። የሩሲያ ኢነርጂ ገዢዎችን ሶስተኛ ወገኖች ማሳመን ፕሬዝዳንት ትራምፕ እንደ ቻይና፣ ህንድ እና አውሮፓ ክፍሎች ያሉ አገሮች የሩሲያ ኢነርጂ በመግዛት ጦርነቱን በገንዘብ እየደገፉ ነው ብለው በአደባባይ መተቸታቸውን ጠቅሰዋል። በሌላ ዜና እስራኤል በመሬት ኃይሏ ወደ ጋዛ ሰርጥ ትልቁ ከተማ አካባቢ ጠልቃ እየገባች ባለችበት በአሁኑ ወቅት በጋዛ ከተማ አዲስ የማስወጣት ትዕዛዞችን አስተላልፋለች። ከማለዳ ጀምሮ ቢያንስ 29 ፍልስጤማውያን ሲገደሉ ከነዚህም መካከል ምግብ ፍለጋ ሲሄዱ የነበሩ 11 ንጹሃን ዜጎች ይገኙበታል። ከነዚህም ውስጥ 2 ህፃናት ናቸው። ቤተሰቦች በግዴታ ከመፈናቀል ለመዳን መላ ጋዛን ለቀው ከመሄድ ይልቅ በጋዛ ከተማ ውስጥ እየተዘዋወሩ ከፊል እየተከላከሉ ነው። አንዲት እናት ሳሚያ አልሜሪ የተባለች የእስራኤል የአየር ጥቃት ቤቷን ባወደመበት ወቅት የ9 ዓመት ልጇን እንዳጣች ገልጻ ለቀሪ ልጆቿ የማያቋርጥ ፍርሃት ውስጥ እንደምትኖር ትናገራለች። በተመሳሳይ ጊዜ ሐሙስ ዕለት የእስራኤል ጥቃት በየመን ዋና ከተማ በሆነችው ሰነአ ላይ ቢያንስ 8 ሰዎችን ሲገሉ ከ140 በላይ የሚሆኑ ደግሞ አቁስሏል። በተባበሩት መንግስታት ድርጅት የፊልስጤም አስተዳደር ፕሬዝዳንት መሐመድ አባስ የእስራኤል ዘመቻ በጋዛ የዘር ማጥፋት፣ ጥፋት፣ ረሃብና መፈናቀል ሲሉ አውግዘዋል። በፈረንሳይ የሚደገፍ የሰላም እቅድ ላይ ለመስራት ዝግጁነታቸውን አረጋግጠዋል። በማንኛውም የወደፊት የፊልስጤም መንግስት ውስጥ ሐማስን እንደማይቀበሉ ገልጸው ሰላም ያለ ፍትህ ሊገኝ አይችልም፣ ያለ ነጻ ፍልስጤማውያን ደግሞ ፍትህ የለም ሲሉ አውጀዋል።
በመጨረሻ የኢትዮጵያ መከላከያ ሚኒስቴር በርዕስ ድረገጻቸው የወጣው ጽሑፍ ላይ የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላበድ መሞከር ባንዳነት ነው ሲሉ አስፍረዋል። የኢትዮጵያ መከላከያ ሰራዊት ባስነበበው ጽሑፍ ወደን እና ፈቅደን ስለምንሰዋላት ኢትዮጵያ ጠንቅቀን እናውቃለን በሚል ርዕስ የቀረበ ጽሑፍ ሲሆን የቀይ ባህርና የአሰብ ጉዳይ በዚህ ጽሑፍ አንስቷል። ከ3 አስርት ዓመታት በላይ የኢትዮጵያ ህመም ሆኖ የታላቅ አገርነቷን ክብር አሳንሷል፣ የጂኦፖለቲካዊ ጥቅምን አሳጥቷል ሲል የሀገር መከላከያ ሰራዊት በዚህ መልእክት አስፍሯል። ቢቢሲ መልእክቱን ጠቅሶ እንደዘገበው የኢትዮጵያ ብሔራዊ ጥቅምን ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህር ጥያቄ በዓለም አደባባይ በይፋ መጠየቃቸው በታላቅ ደስታ ስሜት እንደሚሞላ ገልጾ የመከላከያ ሰራዊት በይፋ የማህበራዊ ትስስር ገጽ ባሰፈረው በዚሁ መልእክት የኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕት ለሰከንድም እንደማናቅማማ እንገልጻለን ብሎ አስፍሯል። ቢቢሲ የኢትዮጵያ መከላከያ ሰራዊት ጠቅሶ ይህንን ዘግቧል። የዛሬ ዜናችን ይህንን ይመስል ነበር። ይህ ዜና ከተመቻችሁ ላይክ በማድረግ እንዲሁም ቪዲዮአችንን እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እውነተኛና ታማኝ የሆኑ ዜናዎችን ማግኘት ትችላላችሁ። እናመሰግናለን። እስከ ነገ ሁሌም እንደምለው መልካም ነገ